ድሮ ሁለት አፈጠርክ ገና እያፈጠርክ ነው። ኧረ አይደለም ቆይቻለሁ ካፈጠርኩ እና እስካሁን ካፌ አልወጣም። አንተ አፍጥራ ምን ቴምር ዘልይ ልመጣ ነው። ከሌለኝ ሲጨልሽ እመጣለሁ። ኧረ ያው አንዱ ወንድሜ ሙስሊም ዞልኝ መጥቷል። ላሳይህ ቴምር አለኝ። ምን ላሳይህ? ካላየህ አታምንም? ያው ብዙ ነገር በማስረጃ ነው እኛ የምናምነው ታውቃለህ። እሺ በቃ ላሳይሽ። ለኛ ለፎይ ሊያስቀናን ነው እንግዲህ ማለት ነው። ኤኒዌይስ ቶፒኩ ላይ ምንድን ነው አመጣህ? ታያል እስልምና ተቀብለሃል? ያለ እስልምና ቴምራችንን አትብላ ነው። አብዛኛውን ቴምር እኮ ለአረቦች የሚያቀርቡት እኮ እስራኤሎች ናቸው። የእናት አቅም እንደ ከድር በጣም ብዙ ያቀርባሉ። ለእኛ የእስራኤሎች አይመጣም፣ ለእኛ እንትና የፊሊስቲኖች ነው የሚመጣው። እስራኤሎች በጣም በብዛት የሚያቀርቡላችሁ ለአረቦች ራሱ እስራኤሎች በጣም ነው የሚያቀርቡት። የሆነ ሰዓት ላይ ተቃውሞ እያሰሙ ነበረ፣ ቴምራቸውን አንገዛ ምናምን ብለው፣ ግን አያዋጣም። ምክንያቱም በብዛት ከዛ ነው የሚቀበሉት። እኔስ ቴምር በጣም ነው የምወደው እና ሙስሊም ጓደኛ ነበረኝ። መቼ መሰለህ አንዴ ትጠይቃለህ ወይ የዛሬ ስንት ዓመት መሰለ ቆየ። አይ ቲንክ 10ኛ ክፍል ሆኜ 10 11 13 12 አብሬው የተማርኩት መሐመድ የሚባል ጓደኛ አለኝ እና በጣም ምርጥ ልጅ ወንጂ ሸዋ አብረን የተማርን ያውቃሉ። እና በሱ ቴምር ለምጃለሁ። ጾማችሁ ነው እናንተ? የኛም ጾማችን ነው። እንዴት ነው የምትጾሙት? እንደኛ ነው ወይስ ሙላት ነው? የእኛን ተፍሲሮችን ብታነብኮ ታገኘዋለህ። የእኛን ጾም ሱራ 587 የወረደበት ምክንያት ሱራ 587ን ተፍሲሮቹን ስትመለከተው የእናንተዎቹ ሳባዎቹ ጾም ከበዳቸው። በጾም ወቅት ላይ ከሴቶች ጋር መገናኘት ፈለጉ። ከሴቶች ጋር መገናኘት ፈለጉና ሱራ 2 187 ላይ ሴቶች ይፈቀዳል መዋላ ማታ ማታ ከአፍጥር እንትን ሲባል መገናኘት ይቻላል። በእስልምና የተፈቀደበት ምክንያት ምንድን ነው? ግማሾቹ እየተደበቁ መገናኘት ጀመሩ። በፊት እንደ ክርስቲያኖቹ ነበረ ጾሙ ማለት ነው። በኋላ ወንዶቹ አልቻልንም አሉ። አልቻልንም ብለው መሐመድን እንትን ጠየቁት። ማለት በቃ ስጋን መብላት እናቁም፣ እንደዚህ አይነት ነገር ወይንም እናቁም ብለው አሉት ማለት ነው። ሱራ 587 ላይ ተፍሲሮቹን ያቸው። ከዛ ምን አላቸው? አላህ ለእናንተ ጣፋጭ የፈቀደላችሁን በራሳችሁ ላይ ለምን እርም ታደርጋላችሁ የሚለው የወረደው ክርስቲያኖቹ ለምንድን ነው እናንተ 2 ወር ሙሉ ስትጾሙ ከሴትም አትገናኙም ምንም አይመስላችሁም፣ እኛ ግን 1 ወር ውስጥ አልቻልንም የሚል ጥያቄ ጠየቋቸው። እኛ በጾም ወቅት ላይ ኃይል ሰጪ ነገሮች፣ ፕሮቲን ነገሮችን፣ እንደዚህ ነገሮችን አንጠቀምም። አንድም ስለዚህ ስጋችንን ስለምንገለው የወሲብ ፍላጎታችንም ይቀንሳል ምናምን ብለው አሏቸው። ከዛ ሰሃቦቹ ወይንም ስጋን የምናቁም እንደዛ ከሆነ በሚጾሙበት ሰዓት እነኚህ ነገሮችን እናቆማለን። ከሴት ጋር ጭራሽ መገናኛት የለም ነው እነኚህን ስለምናቆም ከዛ በኋላ ምን ሆነ? ሱራ 587 አላህ የፈቀደውን እርም አታድርጉ፣ ተፈቅዷል፣ ስጋውንም ብሉ፣ ጣፋጩንም ነገር ቅቤውንም ብሉ ተጠቀሙ አላቸው። ከዛ በኋላ ሴቶቹንስ እንዴት እንሁን ሲል ሱራ 2 187 ላይ ማታ ላይ ተፈቅዶላችኋል መገናኘት የሚለው ወረደ ማለት ነው። ስለዚህ ተፍሲሮቹን ስታያቸው በደንብ ያስቀምጡታል።